ሰላም የፕራይም ቲዩተር ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን ፍሬሽማን ጂኦግራፊ ቻፕተር 3 ቲዩተር ነው ይዤላችሁ የመጣሁት። አጫጭር ኖቶች ናቸው። በደንብ ብሪፍሊ ለማብራራት እሞክራለሁ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ቪዲዮ ለጓደኞቻችሁ እንዲደርስ እንድታደርጉ ላለው ወደ ቪዲዮ ቻፕተር 3 እንግዲህ ስለ ቶፖግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ነው የሚያወራው። ስለዚህ ስለ ኢትዮጵያና ስለ ሆርን ኦፍ አፍሪካ የመሬት ገጽታ ወይም ደግሞ አቀማመጥ ቶፖግራፊ የምናየው ይሆናል። ጀነራል ካራክተሪስቲክስ ኦፍ ዘ ኢትዮጵያን ፊዚዮግራፊ ነው መጀመሪያ የምናየው። ስለ ኢትዮጵያ የመሬት አቀማመጥ ገጽታዎች ካራክተሪስቲካቸው ምን እንደሚመስሉ በስፋት የምናይበት ፓርት ነው የመጀመሪያው ፓርት። ስንጀምር ጀነራል ካራክተሪስቲክስ ኢትዮጵያን ፊዚዮግራፊ ስንመለከት ኢትዮጵያን ላንድ ፎርም ኢዝ ካራክተራይዝድ ባይ ግሬት ዳይቨርሲቲ ይላል። የኢትዮጵያ የመሬት አቀማመጥ በዳይቨርስ ነው የሚለው። ያ ማለት ሎላንድ አለ፣ ሃይላንድ አለ፣ ቫስት ፕሌኖች አሉ። እነዚህ የኢትዮጵያን ፊዚዮግራፊ ካራክተራይዝ የሚያደርጉ ናቸው። ጀራር ፍላት ቶፕድ ፕላቱ አለ፣ ሃይ ኤንድ ራግድ ማውንቴኖች አሉ፣ ዲፕ ሪቨር ጎርጅስ አሉ፣ ኤንድ ቫስት ፕሌን አሉ ማለት ነው። ስለዚህ ሃይላንድም ሎላንድም ፕሌንም አለው ማውንቴንስም ነው። ስለዚህ የኢትዮጵያን ካራክተራይዝ የሚያደርገው ዳይቨርስ የሆነ ላንድ ፎርም ነው ማለት ነው። altitude ranges from 125 meters below sea level at Kobarsing to the highest mountain in Ethiopia, Mount Ras Dashen, at 4,620 meters above sea level, which is the fourth highest mountain in Africa. እንግዲህ የኢትዮጵያን አልቲቲዩድ ስንመለከት ዝቅተኛው 125 ሜትር ከቢሎ ሲ ሌቨል 125 ሜትር ኮባርሲንግ እስከ የኢትዮጵያ ከፍተኛ ቦታ ማውንት ራስ ዳሽን 4620 ሜትር ድረስ ነው። እንግዲህ ማውንት ራስ ዳሽን ወይም ደግሞ ራስ ዳሽን ተራራ ከአፍሪካ አራተኛው ትልቁ ወይም ታላቁ ተራራ ነው ማለት ነው። ኢትዮጵያ ዝቅተኛው ከኮባርሲንግ ቢሎ ሲ ሌቨል 125 ሜትር እስከ ማውንት ራስ ዳሽን the highest peak in ኢትዮጵያ 4620 ሜትር ማለት ነው ይደርሳል ማለት ነው። ኢትዮጵያ has the largest proportion of elevated land mass in the African continent. It is sometimes described as the roof of East Africa because of its height and large area. ኢትዮጵያ largest proportion of elevated land mass ከፍ ያሉ ቦታዎች ያሉባት ከአፍሪካን ኮንቲኔንት ውስጥ በብዛት ማለት ነው በብዛት ከፍተኛ ቦታዎች ወይም ደግሞ ከፍታማ ቦታዎችን የያዘች ሀገር ነች። ስለዚህም በዚህም ምክንያት የኢስት አፍሪካ ስፔሻሊ የምስራቅ አፍሪካ ሩፍ ወይም ደግሞ ጣሪያ ተብላ ትጠራለች። ምክንያቱም ኢትስ ሄይት ኤንድ ላርጅ ኤሪያን ትይዛለች። በዛ ላይ ሄይት አላት ወይም ደግሞ ከፍተኛ ኤሌቬተር ላንድ ማስ አላት። ስለዚህ ዘ ሩፍ ኦፍ ኢስት አፍሪካ ትባላለች። More than 50% of the Ethiopian land mass is above 1000 meters of elevation, and above 1500 meters makes 44% of the country. Half of this in turn is at more than 2000 meters above sea level. እንግዲህ የኢትዮጵያን ፊዚዮግራፊ ስንመለከት ከ50% በላይ የሚሆነው የኢትዮጵያን ላንድ ማስ ከ1000 ሜትር በላይ ነው ኤሌቬሽኑ። ከ1000 ሜትር በላይ ነው። ያ ማለት ሃይላንድ ወይም ደግሞ ኤሌቬተር ነው ማለት ነው። ከ1000 ሜትር በላይ ነው 50% የሚሆነው የኢትዮጵያ ላንድ ማስ and above 1500 meters makes 44% የካንትሪውም የሀገራችን 44% የሚሆነውን ደግሞ 44% የሚሆነው ከ1500 ሜትር በላይ ነው። 50% የሚሆነው ከ1000 ሜትር በላይ ነው ብለናል። ከዚህ 50% ውስጥ ደግሞ 44% የሚሆነው ከ1500 ሜትር በላይ ነው ማለት ነው። ከፍ ያለ ቦታ ነው ማለት ነው። half of this in turn is at more than 2000 meters above sea level. half of this ማለት ከ44%ቱ half 22% አካባቢ ነው። 22% የሚሆነው ደግሞ ከ2000 ሜትር በላይ ነው ማለት ነው። is above 2000 meters above sea level ማለት ነው።
Most of the Ethiopian highlands are part of central and northern Ethiopia and its northernmost portion extends into ኤርትራ። እንግዲህ ከዚህ ውስጥ የኢትዮጵያ ሃይላንዶች የሴንትራል አብዛኞቹ የኢትዮጵያ ሃይላንዶች የሚገኙት ማለት ነው ሴንትራል እና ኖርዘርን ኢትዮጵያ ነው። በመካከላዊና በሰሜናዊ ኢትዮጵያ ክፍል ላይ ነው እነዚህ ሃይላንድ ወይም ደግሞ ከፍተኛ ቦታዎች የሚገኙት። and its northernmost portion extends to እንግዲህ የኢትዮጵያ ሰሜናዊ ጫፍ እስከ ኤርትራ ድረስ ይመዘዛል ማለት ነው። The highland core on the other hand is encircled by semi-arid and lowlands. highland core ስንል የሃይላንድ ኮር በሌላ በኩል በሰሚ አሪድ ወይ ደግሞ ሊለሙ የሚችሉና ዝቅተኛ ቦታዎች የተከበበ ነው ማለት ነው። እነዚህ ከፍተኛ ቦታዎች ሲኖሩ በዙሪያቸው ላይ እነዚህ ሊለሙ የሚችሉ እና ዝቅተኛ ቦታዎች ሎላንድ ይገኛሉ ማለት ነው በእነዚህ ሃይላንድ ዙሪያ። The Ethiopian highlands are rugged mass of mountains situated in the Horn of Africa. ኢትዮጵያን ሃይላንዶች rugged mass of mountain ናቸው። በቃ በብዛት ማውንቴንስ ናቸው በሆርን ኦፍ አፍሪካ የሚገኙ። They have been dissected by several rivers and ravines which have cut deep gorges. እንግዲህ እነዚህ የኢትዮጵያ ማውንቴንሶች ማለት ነው በተለያዩ ወንዞችና ጅረቶች ይቆረጣሉ ማለት ነው። ጅረቶችና ወንዞች እነዚህን ማውንቴንስ ወይም ደግሞ ሃይላንድ ኤሪያዎችን አቋርጦ ወይም ቆርጧቸው ያልፋሉ ማለት ነው። They have been divided into several regions and mountain systems. So እነዚህ ሃይላንዶች ወይም ደግሞ ኤሌቬትድ ማሶች ወደ several region እና mountain system ይከፋፈላሉ። Most of the country consists of high plateau and mountain ranges. There are sources of many rivers and streams that made the country to be described as the water tower of East Africa. እነዚህ ከፍ ያሉ ቦታዎች ሃይ ፕላቱ እና ማውንቴኖች ማለት ነው የብዙ ወንዞችና ጅረቶች ምንጮች መገኛ ሆነዋል። ሶ በዚህም ምክንያት ኢትዮጵያ አሁንም የኢስት አፍሪካ ዋተር ታወር ወይም ደግሞ የውሃ ታወር ተብላ ትጠራለች። ከኤሌቬሽን እና ከሳይዟ የተነሳ ሩፍ ኦፍ ኢስት አፍሪካ ትባላለች። ከወንዞቿ ብዛት ደግሞ ዋተር ታወር ኦፍ ኢስት አፍሪካ ወንዞችና ጅረቶች ወይም ስትሪም ምንጮች ስላሏት ዋተር ታወር ኦፍ ኢስት አፍሪካ ትባላለች። The diversity in topography is accompanied by differences in other natural features such as soil, climate, vegetation and wildlife. ስለዚህ ይሄ ቶፖግራፊ የኢትዮጵያ ማለት ነው ዳይቨርስ ነው ስንል የተለያዩ የመሬት ገጽታዎች አሉ ስንል ሌሎችም ናቹራል ተፈጥሯዊ መገለጫዎች አሉ። ለምሳሌ የተለያዩ አይነት አፈሮች የአፈር ዝርያዎች አሉ፣ ክላይሜት አለ፣ ቬጂቴሽን አለ፣ የዱር አራዊቶች ወይም ደግሞ ዋይልድ ላይፍ አለ። ሶ እነዚህም በአጠቃላይ ኢትዮጵያን ዲስክራይብ ካራክተራይዝ የሚያደርጓት ናቸው። Likewise, the socio-cultural and economic phenomena are also affected by the topography. ልክ ቬጂቴሽን፣ ክላይሜት፣ ሶይል እና ዋይልድ ላይፍ በእነዚህ በቶፖግራፊ ወይም ደግሞ በመሬት አቀማመጥና ይዘቱ እንደ አፌክት እንደሚደረጉት ሁሉ ሶሺዮ ካልቸራል ለሰው ልጆች አኗኗር፣ ኢኮኖሚ እና ሌሎችም በእነዚህ በኢትዮጵያ ቶፖግራፊ በመሬት አቀማመጥና ይዘት አፌክት የሚደረጉ ይሆናሉ ማለት ነው። ፖዚቲቭሊም ሊሆን ይችላል፣ ኔጌቲቭሊም አፌክት ይደረጋሉ ማለት ነው። Taking the 1000 meters contour line for the highland lowland demarcation, one observes the following contrasting features between the Ethiopian highlands and lowlands. እንግዲህ 1000 ሜትር በኢትዮጵያ እንደሚታየው ሃይላንድ እና ሎላንድ ዲማርኬት የሚያደርግ ወይም ደግሞ የሚለያቸው ሆኖ ይቀርባል ማለት ነው። ስለዚህ አንድ ቦታ ከ1000 ሜትር በታች ከሆነ በኢትዮጵያን ኮንቴክስት ማለት ነው ሎላንድ ተብሎ ይጠራል። ከ1000 ሜትር በላይ ከሆነ ግን ሃይላንድ ተብሎ ይጠራል። ስለዚህ የኢትዮጵያን ሃይላንዶች እና ሎላንዶች የሚከተሉ ፊቸሮች ወይም ደግሞ ካራክተሪስቲኮች አሏቸው ተብሎ ይገለጻል። የኢትዮጵያን ሃይላንዶች እንመልከት። ሃይላንድ ስንል ዲማርኬሽን ፖይንት 1000 ሜትር ነው ብያቸዋለሁ። ከ1000 ሜትር በላይ የሆኑ ቦታዎችን ነው ሃይላንድ ስንል የምንጠቅሰው ማለት ነው። የኢትዮጵያን ሃይላንዶች ወይም ከፍታማ ቦታዎች
ምን አይነት ካራክተሪስቲክ አላቸው ስንል አንደኛ ሞዴሬት ኤንድ ሃይ አማውንት ኦፍ ሬንፎል አላቸው። በአመት ከ600 ሚሊ ሜትር በላይ የሚሆን የዝናብ መጠን ወይም ሬንፎል አላቸው። በጣም ሞዴሬት እና ሃይ አማውንት የሆነ ማለት ነው። የተስተካከለና ከፍተኛ መጠን ያለው ዝናብ ይዘንባል እነዚህ ሃይላንዶች ላይ። ሁለተኛ ሎወር ሚን አኑዋል ቴምፕሬቸር፣ አመታዊ የሆነ አኑዋል ቴምፕሬቸሩ ከ20 ዲግሪ ሴልሺየስ ያነሰ ነው። ከ20 ዲግሪ ሴልሺየስ ያነሰ ነው። ያ ማለት ቀዝቃዛ ነው ማለት ነው። ከ20 ዲግሪ ሴልሺየስ በታች ከሆነ በጣም ቀዝቃዛ ነው ማለት ነው። the climate is favorable for biotic life። እንግዲህ ይህ ክላይሜት ለባዮቲክ ላይፍ አመቺ ነው ወይም ፌቨሬብል ነው። ሬንፊድ አግሪካልቸር ኢዝ ፖሲብል፣ ዝናብ ላይ ጥገኛ ሆኖ አግሪካልቸር ይቻላል። ያ ማለት መስኖ ምናምን አያስፈልግም ማለት ነው። ዝናብ ስላለ ዝናብን መሰረት አድርገው አግሪካልቸር ማከናወን ይችላሉ ማለት ነው እዚህ አካባቢ የሚኖሩ ሰዎች። ፍሪ ፍሮም ትሮፒካል ዲዚዝ፣ እነዚህ ትሮፒካል ዲዚዝ የሚባሉት እነዚህ እንደ ውሃ ወለድ አይነት ወባ ምናምን እንደዚህ አይነት በሽታዎች ብዙም አያጠቋቸውም ማለት ነው እነዚህ አካባቢዎች ላይ ያሉ ሰዎችን። አትራክቲቭ ፎር ሁማን ሃቢቴሽን ኤንድ ዴንስሊ ሴትልድ፣ በብዛት ሰዎች የሚኖሩባቸው እና ለሁማን ሃቢቴሽን ለሰው ልጅ ለመኖር አትራክቲቭ ናቸው፣ የሚማርኩ ወይም የሚስቡ ናቸው። ዲስ ሃይላንድስ ሜክ አፕ ኒርሊ 56% ኦፍ ዘ ኤሪያ ኦፍ ኢትዮጵያ። እንግዲህ እነዚህ ሃይላንዶች ከኢትዮጵያ ውስጥ እስከ 56% የሚሆነውን ኤሪያ የሚይዙ ናቸው። ዲስ ኢዝ ፈርዘር ሰብዲቫይድድ ኢንቱ ሎወር ሃይላንድ። እነዚህ ሃይላንዶች ወይም ደግሞ እነዚህ ሃይላንዶች አሁን የጠቀስናቸው ያየናቸው ሰብዲቫይድድ ኢንቱ ሎወር ሃይላንድ ኤንድ ሃየር ሃይላንድ፣ ዝቅ ያሉ ከፍተኛ ቦታዎችና ከፍ ያሉ ከፍተኛ ቦታዎች ሆነው ያም ማለት በሜትር ሲገለጽ ማለት ነው ከ1000 እስከ 2000 ሜትር አባብ ሲ ሌቭል ያሉት ሎወር ሃይላንድ ወይም ደግሞ ዝቅተኛ የሆኑ ግን ሃይላንድ ናቸው ግን ዝቅተኛ የሚባሉ ናቸው። ከ1000 እስከ 2000 ያሉት፣ ከ2000 ሜትር አባብ በላይ ያሉት ደግሞ ሃየር ሃይላንድ ተብሎ ይጠራሉ። 35% የሚሆነውን ይይዛሉ። ሎወር ሃይላንድ 35% የሚሆነውን ከቶታል ሃይላንዶች ይይዛል። ሃየር ሃይላንድ የሚባሉት ደግሞ ከ2000 ሜትር በላይ የሆኑት 21% የሚሆነውን ቶታል ኤሪያ ከቨር ያደርጋሉ ማለት ነው። ካራክተሪስቲክ ኦፍ ኢትዮጵያን ሎውላንድ ስንመለከት ኢትዮጵያን ሎውላንድ ከ1000 ሜትር በታች ያሉትን ነው የምንመለከተው። ሃይላንዶች 56% የሚሆነውን ይይዛሉ ብለን ቀጣይ ከላይ ከ56% ከመቶ ሃይላንድ ከያዘ 44% የሚሆነውን ሎውላንድ ይይዛል ማለት ነው። ፊውር አማውንትስ ኦፍ ሬንፎል ኤንድ ሃየር ቴምፕሬቸር፣ እነዚህ ዝቅተኛ ቦታዎች የዝናብ መጠናቸው አናሳ ነው፣ በዛ ላይ ከፍተኛ ሙቀት አለ፣ ሃየር ቴምፕሬቸር አለባቸው። ሃየር ፕሪቫለንስ ኦፍ ትሮፒካል ዲዚዝ፣ እነዚህ ቅድም ያልኳቸው ሃይላንድ ላይ የሉም የተባሉት ትሮፒካል ዲዚዞች እነ ማላሪያ ሊሆን ይችላል። እነዚህ በውሃ በአየር ምናምን የሚመጡ በሽታዎች ብዙም እዚህ በብዛት አሉ። ሎውላንድ ላይ ሃይላንድ ላይ አይኖሩም፣ ቢኖሩም በጣም በትንሹ ነው ማለት ነው። ሎወር ፖፑሌሽን ዴንሲቲስ ወይም ደግሞ ስፔርስሊ ፖፑሌትድ ናቸው። ብዙ ሰዎች በብዛት አይኖሩባቸውም። ምክንያቱም ብዙ ችግር ብዙ እጦት ስላለ የመሬት ግጦሽ ችግር አለ። ስለዚህ አብዛኛው ሰዎች እዚህ ላይ የሚኖሩት ኖማዲክ ናቸው። ኖማዲክ ኤንድ ሴሚ ኖማዲክ ኢኮኖሚክ ላይፍ፣ በአንድ ቦታ ላይ ለብዙ ጊዜ አይሰፍሩም። ትንሽ ቆይተው ሙቭ ያደርጋሉ። ከብቶቻቸውን ይዘው ወደ ሌላ ቦታ ይጓዛሉ ማለት ነው። ቫስት ፕሌን ላንድስ ፌቨሬብል ፎር ኢሪጌሽን አግሪካልቸር አሎንግ ደ ሎወር ሪቨር ቤዝስ። እነዚህ ሬንፌድ የሆነ አግሪካልቸር ማካሄድ አይችሉም ሎውላንድ ላይ ያሉት፣ ምክንያቱም የዝናብ መጠናቸው ሎው ነው ብለናል። ሃይ ቴምፕሬቸር አለ። ስለዚህ ዝናቡ ሎው ከሆነ ዝናብ ላይ ጥገኛ ሆነው አግሪካልቸር ማካሄድ አይችሉም። ስለዚህ ኢሪጌሽን ወይም ደግሞ መስኖ ላይ ቤዝ ሆነው አግሪካልቸር ማከናወን ይችላሉ። ሶ ኢሪጌሽን ለሎውላንድ ፌቨሬብል ነው ማለት ነው።
ዘ ፊዚዮግራፊክ ዲቪዥን ኦፍ ኢትዮጵያ ላይ ሌላኛው የምንመለከተው ፎሎዊንግ ዘ ስትራክቸራል ዲቪዥንስ ብሮት አባውት ባይ ዘ ጂኦሎጂክ ፕሮሰስ ኦፍ ዘ ኢትዮጵያን ሴኖዞይክ ኤራ ስሪ ሜጀር ፊዚዮግራፊክ ዩኒትስ ካን ቢ አይደንቲፋይድ ኢን ኢትዮጵያ ዲስ አር። እንግዲህ ፊዚዮግራፊክ ዲቪዥን ወይም ደግሞ እነዚህን የመሬት ገጽታዎችን ስንከፋፍል ኢትዮጵያ ውስጥ በሶስት እንከፍላቸዋለን። አንደኛ ዌስተርን ሃይላንድ ኤንድ ሎላንድ፣ የምዕራብ ሃይላንድ እና ሎላንድ የሚባሉት አሉ። ሳውዝ ኢስተርን ወይም ደግሞ ኢስተርን ሎላንድ ኤንድ ሃይላንድ የሚባሉ አሉ። ደቡብ ምስራቃዊ ወይም ደግሞ ምስራቃዊ ከፍተኛና ዝቅተኛ ቦታዎችን። ሶስተኛ ደግሞ ሪፍት ቫሊ ስምጥ ሸለቆ የራሱ ዲቪዥን አለው። ሶ በሶስት እንከፍላቸዋለን። አንድ በአንድ እናያቸው። ዘ ዌስተርን ሃይላንድስ ኤንድ ሎላንድስ እንመልከት። የመጀመሪያው ዚስ ፊዚዮግራፊክ ዩኒት ኢንክሉድስ ኦል ዘ ኤሪያ ዌስት ኦፍ ዘ ሪፍት ቫሊ። እንግዲህ ዌስተርን የተባለው ከሪፍት ቫሊ ወይም ከስምጥ ሸለቆ በስተ ምዕራብ ያሉትን ፊዚዮግራፊክ የመሬት ገጽታዎችን ቦታዎችን እንዳለ ከቨር ስለሚያደርግልን ዌስተርን ሃይላንድ ኤንድ ሎላንድ ተብሏል። ኢት ኤክስቴንድስ ፍሮም ኖርዝ ቱ ሳውዝ ኢንኮምፓሲንግ ኒርሊ ዘ ሆል ዌስተርን ሃፍ ኦፍ ኢትዮጵያ። ኢትዮጵያን ሰሜናዊ ምዕራባዊ ክፍል ሙሉ በሙሉ የሚያጠቃልል ወይም ደግሞ ከቨር የሚያደርግልን ዌስተርን ሃይላንድ ኤንድ ሎላንድ ውስጥ ነው የሚጠቃልሉት ማለት ነው። ኢት ሜክስ አፕ አባውት 44% ኦፍ ዘ ኤሪያ ኦፍ ዘ ካንትሪ። የሀገሪቱን 44% የሚሆነውን ቦታ የሚይዘው ዌስተርን ሃይላንድ ኤንድ ሎላንድ ይሆናል ማለት ነው። ኢን ዘ ኢስት ዘ ዌስተርን ኤስካርፕመንት ኦፍ ዘ ሪፍት ቫሊ ባውንድ ኢት ዌራስ ዌስትዋርድ ዘ ላንድ ግራጁዋሊ ዲሴንድስ ኢን አልቲቱድ አንቲል ኢት መርጅስ ኢንቱ ዘ ዌስተርን ፉትሂልስ ኤንድ ሎላንድስ አሎንግ ዘ ሱዳን ኤንድ ሳውት ሱዳን ቦርደርስ። እንግዲህ ኢን ዘ ኢስት በምስራቃዊ በኩል ምዕራብ ላይ ነው፣ ግን በምዕራቡ ጫፍ ወደ ምስራቅ የሚጠጋው ላይ ማለት ነው። እዛ ላይ እስከ ሪፍት ቫሊ ዌስተርን ስካርፕ የሪፍት ቫሊ የምዕራባዊው ጫፍ ድረስ ይሄ ከቨር ያደርጋል። በስተ ምዕራብ ደግሞ ዘላንድ ግራጁዋሊ ዲሰንድስ ኢን አልቲቲዩድ በአልቲቲዩድ እየቀነሰ ይመጣል። አንትል ኢት መርጅስ ኢንቱ ዌስተርን ፉትሂልስ ኤንድ ሎላንድስ ከምዕራባዊ ሎላንድ ድረስ መጨረሻ ድረስ ከቨር ያደርጋል። እስከ ሱዳንና ሳውት ሱዳን ቦርደር ድረስ ያለውን በሙሉ ከቨር ያደርጋል። 44% የሚሆነውን ይይዛል የተባለው ለዚህ ነው። ዚስ ሪጅን ኢዝ ፈርዘር ሰብዲቫይድድ ኢንቱ 4 ግሩፕስ ኦፍ ሃይላንድስ ኤንድ 4 ግሩፕስ ኦፍ ሎላንድስ። ይሄኛው ምዕራባዊው ሎላንድና ሃይላንድ የሚባሉት ሃይላንዶች 76.3% በመያዝ በአራት ይከፈላሉ። ሎላንዶችም ደግሞ 23.7% በመያዝ በአራት ግሩፖች ይከፈላሉ። ኦኬ፣ እዚህ ጋር ማፑ ላይ ማየት ትችላላችሁ ሃይላንድ እና ሎላንድ ማለት ነው። አሁን እንመልከታቸው። የዌስተርን ሃይላንድስ የሚባሉት 76.3% ይይዛሉ ብለናል። የዌስተርን ሃይላንዶች 76.3%፣ ያ ማለት ዌስተርን ሃይላንድ እና ሎላንድ ውስጥ አብዛኛው ከቨሬጅ የሚይዘው ከቨር የሚያደርገው ማን ነው? ሃይላንዱ ነው ማለት ነው። ዌስተርን ሃይላንዶች ስንመለከት የመጀመሪያው ዘ ትግራይ ፕላቱ ነው። ዘ ትግራይ ፕላቱ ስንመለከት ኢት ኤክስቴንድስ ፍሮም ዘ ተከዜ ጎርጅ ኢን ዘ ሳውዝ ቱ ሴንትራል ኤርትራን ሃይላንድስ። እንግዲህ ኤክስቴንድ የሚያደርገው የሚነሳው ከተከዜ ጎርጅ ከደቡብ ተከዜ ወንዝ አንስቶ እስከ ሴንትራል ኤርትራን ሃይላንድ ድረስ ያለውን ቦታ በስፋት ይይዛል ትግራይ ፕላቱ ማለት ነው። ኢት ላይስ ቱ ዘ ሳውዝ ኢስት ኦፍ ዘ አፐር ኮርስ ኦፍ ዘ መረብ ኦር ጋሽ ሪቨር ኤንድ ቱ ዘ ኖርዝ ኢስት ኦፍ ተከዜ ሪቨር ጎርጅ። እንግዲህ ኢት ላይስ ቱ ዘ ሳውዝ ኢስት ኦፍ ዘ አፐር ኮርስ ኦፍ እስከ መረብ ሪቨር ወይም ደግሞ ጋሽ ሪቨር ነው የሚባለው። እዛው ቦታ ላይ መረብ እኛ የምናውቀው ወንዝ ጋሽ ሪቨር ነው የሚባለው። እስከ ሰሜናዊ ምስራቅ ደግሞ ተከዜ ሪቨር ድረስ ያለውን ቦታ ከቨር ያደርግልናል። ኢት ኮንስቲቱትስ አባውት 13% ኦፍ ዘ ኤሪያ ኦፍ ዘ ሪጅን። የዚህን የትግራይ ፕላቱ ማለት ነው የዌስተርን ሃይላንድን 13% የሚሆነውን ኤሪያ ይይዝልናል። ኢት ኢዝ አን ኢሎንጌተድ ሃይላንድ ዊዝ ሞስት ኦፍ ዘ ላንድ ቢንግ in between 1000 and 2000 meters above sea level። እንግዲህ ኢሎንጌተድ ሃይላንድ ነው፣ ያ ማለት ረጅም ቁመት ያላቸው ናቸው። ነገር ግን አብዛኞቹ ላንዶች
ከ1000 እስከ 2000 ሜትር አባብ ሲ ሌቭል ናቸው። ያ ማለት ሎወር ሃይላንድ ናቸው ማለት ነው የትግራይ አብዛኞቹ። ምክንያቱም ከ1000 እስከ 2000 ሎወር ሃይላንድ ናቸው ብለናል ቅድም። ከ2000 በላይ የሆኑት ደግሞ ሃየር ሃይላንድ ይባላሉ። ሶ ትግራይን ፕላቱ ውስጥ የሚገኙት አብዛኞቹ ሎወር ሃይላንድ ውስጥ የሚመደቡ ናቸው ማለት ነው። ዴር አር ሃይ ማውንቴንስ ኢን ዲስ ፕላቱ ዊዝ ኤሌቬሽንስ ኦፍ ኦቨር 3000 ሜትርስ ኔምሊ ማውንት ጽበት 3988 meter above sea level, Mount Ambalagi 3291 meter above sea level, and Mount Asimba 3248 meter above sea level. ስለዚህ በዚህ በትግራይ ፕላቱ ውስጥ ሎወር ሃይላንዶች አሉ ብለናል። ሎወር ሃይላንዶች ያ ማለት ከ1000 እስከ 2000 ናቸው ብለናል። ሶ ከነዚህ ውስጥ 13% የሚሆኑት ሎወር ሃይላንዶች ብለናል። የቀሩትን ስንመለከት ግን ሃየር ሃይላንድ ናቸው። ምክንያቱም ከ2000 ሜትር በላይ የሆኑት ናቸው ታዋቂ የሆኑት። ለምሳሌ ማውንት አምባላጌ የሚባለው፣ ማውንት ጽበት እና ማውንት አሲምባ የሚባሉት እነዚህ ከ3000 ሜትር እና ከዛ በላይ ናቸው። ማለት ሃየር ሃይላንድ ናቸው። እነዚህ የሚገኙት ትግራይ ፕላቱ ውስጥ ነው። the famous monastery at ደብረ ዳሞ a table land that can only be climbed by rope pulley is also located in this plateau region። እንግዲህ ታዋቂው ሆነው ደብረ ዳሞ የሚባለው ገዳም በገመድ ነው እንግዲህ የሚወጣው እና እዚሁ ፕላቱ ሪጅን ውስጥ ይገኛል ማለት ነው፣ ትግራይ ፕላቱ ውስጥ። ሁለተኛው የዌስተርን ሃይላንድ ክፍል ኖርዝ ሴንትራል ማሲፍ የሚባለው ነው። ሰሜን ማዕከላዊ ሰሜን ማለት ነው። this physiographic division is the largest in the western highland። በዌስተርን ሃይላንድ ውስጥ the largest የሚባለው ኖርዝ ሴንትራል ማሲፍ ነው። ይሄ ልትጠይቁ ትችላላችሁ ፈተና ላይ። ኖርዝ ሴንትራል ማሲፍ ውስጥ በፊዚዮግራፊክ ዲቪዥን ማለት ነው ላርጀስት የሆነው የትኛው ነው ከተባላችሁ በዌስተርን ሃይላንድ ውስጥ ላርጀስት የሆነው ኖርዝ ሴንትራል ማሲፍ ይሆናል ማለት ነው። much of its northern and southern limits follows the አባይ and ተከዜ ጎርጅስ። እንግዲህ የሰሜናዊና ደቡባዊ ጫፎቹ የሚከተሉት አባይና ተከዜ ወንዝን ይሆናል ማለት ነው። the አባይ ተከዜ and their tributaries have cut into this region a maze of gorges, steep side river valleys dividing the land into many isolated plateau blocks, precipitous tablelands and other rugged surface forms። እንግዲህ አባይ ተከዜና ሌሎች ገባሪ ወንዞች ወደዚህ እኛው ሪጅን አቋርጦ ይገባሉ። ሶ ይሄንን ላንድ አቋርጦ ሲገቡ ወደ አብዛኞቹ ፕላቱ ብሎኮች ምናምን አቋርጦ ነው የሚገቡት። የተለያዩ የመሬት ቅርጾችን ይፈጥራሉ፣ ፎርም ያደርጋሉ። ሶ በባዶ መሬት እንኳን ወንዝ ምናምን ሲሄድ ይፈጠራል አይደለ? ክፍተት ይፈጠራል። እንደዛው ልክ እነዚህ ሃይላንዶች ላይም እዚህኛው ሪጅን ላይ አባይ ተከዜና ሌሎች ገባሪ ወንዞች ከታርጎ ሲገቡ እዚህ ሪጅን ላይ የተለያዩ ስቲፕ ሳይድር ሪቨር ቫሊዎችን ይፈጥራሉ። ሜዝ ኦፍ ጎርጅ ይፈጠራል። መሬቱን ደግሞ ወደ ተለያዩ አይዞሌተር ፕላቱ ብሎክ ይከፋፍላሉ ማለት ነው። but much of this plateau and tablelands are still kept by the Trapian lava። ነገር ግን አሁንም እነዚህ ከነዚህ ፕላቱ እና ቴብልላንዶች አብዛኞቹ የሚሆኑት በትራፒያን ላቫ ኬፕድ ናቸው ወይም ደግሞ የተያያዙ ናቸው። ያን ያህል እነዚህ ወንዞችና ትሪቡታሪዎች ከታርጎ መግባታቸው ያን ያህል ትልቅ ፊዚዮግራፊክ ለውጥ አልፈጠረባቸውም ለማለት ነው። In its central part, the physiographic unit also accommodates the Lake Tana basin surrounded by plains of Fougera and Dambia in the north and an upland plain in its south። በሴንትራል ፓርቱ ይሄ ኖርዝ ሴንትራል ማሲፍ የሚባለው በማዕከላዊ ፓርቱ the physiographic unit also accommodates the Lake ጣና ቤዝን ሁሉ አኮሞዴት ያደርጋል ወይም ደግሞ ከሌክ ጣና ጋር ሁሉ ይገናኛል ማለት ነው።
ሰራውንድድ ባይ ፕሌንስ ኦፍ ፎጀራ ኤንድ ደምቢያ ኢን ዘ ኖርዝ። ፎጀራ እና ደምቢያ የሚባሉ ሪጅኖችንም ያካልላል በሰሜን ማለት ነው። እና በደቡብም የዚህን የደምቢያን መሬት ከቨር ያደርጋል። 58% of the region is at an altitude of more than 2000 meters. እንግዲህ 58% የሚሆነው የዚህኛው ክፍል ወይም ሪጅን የሚይዘው ከ2000 ሜትር በላይ የሆኑትን ቦታዎች ነው። ያ ማለት ሃየር ናቸው ማለት ነው። ሃየር ሃይላንዶችን በብዛት የያዘ ነው። The region consists of the ጎንደር፣ ወሎ and ጎጃም ማሲፍስ። ወሎ፣ ጎንደር እና ጎጃም ማሲፍ የሚባሉት በዚህ በኖርዝ ሴንትራል ማሲፍ ውስጥ ይካተታሉ ማለት ነው። ከቅድሞ የሚለየው ከትግራይ ፕላቱ ውስጥ አብዛኞቹ የሚሆኑት ሎወር ሃይላንድ ናቸው። ያም ማለት ከ1000 እስከ 2000 ሜትር ያሉትን ነው በብዛት ማለት ነው እንጂ ከ3000 በላይ የሆኑትን እነ ማውንት አምባላጌ፣ አሲምባን አይተናቸዋል። ነገር ግን ኖርዝ ሴንትራል ማሲፍ ላይ አብዛኞቹ የሚሆኑት ሃየር ሃይላንድ ናቸው። ምክንያቱም ከ2000 ሜትር በላይ የሆኑትን 58% የሚሆኑት ናቸው። ስለዚህ እዚህ ሪጅን ውስጥ የሚካተቱት ደግሞ ጎንደር፣ ወሎና ጎጃም ማሲፎች ይሆናሉ ማለት ነው። Out of the 26 mountain peaks with altitude of more than 4000 meter above sea level in Ethiopia, 19 mountain peaks are found in this physiographic region. ይሄኛውን ሪጅን ሌላ ልዩ የሚያደርገው በኢትዮጵያ ውስጥ 26 ተራራዎች ከ4000 ሜትር አባቭ ሲ ሌቭል ናቸው። በኢትዮጵያ ውስጥ 26 የሚሆኑ ማውንተን ፒኮች ብቻ ናቸው ከ4000 ሜትር በላይ ሆኑት። ከነዚህ ከ26ቱ ውስጥ 19ኙ የሚገኙት በዚሁ በኖርዝ ሴንትራል ማሲፍ ውስጥ ነው ማለት ነው። በጎንደር፣ ወሎ፣ ጎጃም እና ሌሎች ኖርዝ ሴንትራል ፓርት ውስጥ የሚገኙ ሪጅኖች ውስጥ እነዚህ ከ4000 ሜትር በላይ ሆኑት ይገኛሉ ማለት ነው። The mountain systems in Gondar and Gojam are separated from the eastern group of mountains in Wollo by impenetrable and deep gorges. እንግዲህ የማውንቴን ሲስተሞች ወይም ደግሞ ቼን አለ። የተያያዙት ተራሮችን ብትመለከቱ አንዱ ከአንዱ የተያያዘ ነው። ጎንደር እና ጎጃም ሰፓሬት የሆኑት ወይም ደግሞ የተነጠሉት በምንድን ነው? from eastern group of mountains in Wollo። የጎንደር እና ጎጃም ከምንድን ነው የተለዩት? ከወሎ ማውንቴኖች የተለዩት በምንድን ነው? በኢምፔኔትሬብል ኤንድ ዲፕ ጎርጅስ የሚባሉት እነዚህ ሰርጉደው የሚያልፉ ጅረቶች የሚያልፉ ናቸው ማለት ነው። ያቋረጧቸው ሁለቱም ወይም የለዩዋቸው በመሃል ማለት ነው። at one point though they are connected by የጁ ዋድላ ደላንታ ላንድ ብሪጅ ወይም ደግሞ ሪጅ። ነገር ግን ከስር ይሄ ጎርጅ ቢለያቸውም በሌላኛው በኩል ደግሞ ኮኔክተር ናቸው። በምን ብሪጅ ወይም ደግሞ ሰው ሰራሽ ድልድይ አለ፣ የጁ ዋድራ ደላንታ የሚባል በዚህ የተያያዙ ናቸው። among the most popular mounts ማውንት ራስ ዳሽን፣ ማውንት ወይኖ ባር ወይ አንጩዋ and ማውንት ቦዋህት in the ሰሜን ማውንቴን ሲስተም፣ ማውንት ጉና in the ደብረ ታቦር ማውንቴን ሲስተም፣ አቡነ ዮሴፍ in the ላስታ ሃይላንድስ ኦፍ ወሎ and ማውንት ብርሃን in the ጮቄ ማውንቴን ሲስተም in ጎጃም። እንግዲህ በዚህ ሪጅን ከሚገኙት ውስጥ ፌመስ የሆኑ ታዋቂ የሚባሉ ፖፑላር ማውንቴኖች አሉ። እነ ራስ ዳሽን፣ ማውንት ወይኖ ባር፣ ማውንት ቦዋህት፣ ማውንት ጉና ደብረ ታቦር ማውንቴን ሲስተም ውስጥ የሚገኘው ማለት ነው። አቡነ ዮሴፍ ላስታ ውስጥ የሚገኝ፣ ማውንት ብርሃን ጮቄ ማውንቴን ሲስተም ጎጃም ውስጥ ነው የሚገኘው። እነዚህ በዚሁ በኖርት ሴንትራል ማሲፍ ውስጥ ይካተታሉ ማለት ነው። ሶስተኛው የዌስተርን ሃይላንድ ዲቪዥን ሸዋን ፕላቱ ወይም ደግሞ ሴንትራል ሃይላንድ የሚባለው ነው። The Shawan Plateau is bounded by the Rift Valley in the east and southeast by the Abai Gorge in its northern and western limit and the Omo Gorge in the southeast and the west. ሸዋን ፕላቱ የሚባለው በሪፍት ቫሊ የተከበበ ነው። በምስራቃዊ በኩል ማለት ነው። በሪፍት ቫሊ የተከበበ ነው። በሳውዝ ኢስት ወይም ደግሞ በደቡብ ምስራቃዊ በኩል በአባይ ወንዝ
ኢን ኢትስ ኖርዘርን ኤንድ ዌስተርን ሊሚት አባይ በሰሜናዊና በምዕራባዊ ጫፉ ሸዋን ፕላቱ ከቦ ነው ያለው። በስተ ምስራቅ በኩል ደግሞ ሪፍት ቫሊ ሸዋን ፕላቱ ባውንድ አድርጎታል ማለት ነው። እንደ ኦሞ ጎርጅ በሳውዝና ዌስት በደቡብና በምዕራባዊ በኩል ኦሞ ጎርጅ ከቦት ነው ያለው ወይም ደግሞ ከዙሪያው አለ ማለት ነው። ስለዚህ ሸዋን ፕላቱ ወይም ሴንትራል ሃይላንዶችን በእነዚህ ፊዚዮግራፊ ዲቪዥንስ ውስጥ የተከበበ ነው ማለት ነው። ሰራውንድ የሆነ ነው። ዲስ ፕላቱ ኦኩፓይስ ሴንትራል ጂኦግራፊካል ፖዚሽን ኢትዮጵያ በኢትዮጵያ ውስጥ መካከላዊ ደግሞ ሴንትራል ጂኦግራፊካል ፖዚሽን የሚይዘው ይሄኛው ሸዋን ፕላቱ ወይም ደግሞ ሴንትራል ሃይላንድ ይባላል ማለት ነው። ኖርዝ ሴንትራል ጋር እንደምታጣባችሁ ኖርዝ ሴንትራል የሚባለው እዛው ሰሜን ሆኖ ሰሜናዊና እዛው ማዕከል ያሉትን ነው። ይሄኛው ግን የኢትዮጵያን አጠቃላይ ሴንትራል ሃይላንዶችን እና ሸዋን ፕላቱ ተብሎ ይጠራል። አጠቃላይ ሴንትራል ጂኦግራፊካል ፖዚሽን በኢትዮጵያ የሚይዘው ይሄኛው ነው ማለት ነው። ዘ ሸዋን ፕላቱ ኢዝ ዘ ስሞለስት ኦፍ ዘ ዌስተርን ሃይላንድ በዌስተርን ሃይላንዶች ውስጥ ትንሹ ወይም ደግሞ ትንሽዬ ቦታ የሚይዘው ሸዋን ፕላቱ ነው። ኒርሊ 3/4 of its area is an altitude of more than 2000 meters above mean sea level. the ሸዋን ፕላቱ ስንመለከት ከዌስተርን ሃይላንዶች ውስጥ ስሞለስት ነው ብለናል። ነገር ግን 3/4 የሚሆነው ኤሪያ ከ2000 ሜትር በላይ ነው። ያ ማለት ሃየር ሃይላንድ ነው ማለት ነው። 3/4 የሚሆነው ሃየር ሃይላንድ ወይ ደግሞ ከ2000 ሜትር በላይ ነው ማለት ነው። it has a dome shaped elevator ground አላቸው። እነዚህ ጉብ ያሉ ኤሌቬተር ግራውንዶች አሉት። the Shawan Plateau is drained outward in all directions by the tributaries of Abai, Omo and Awash. it therefore forms a water divide for these three river basins. ስለዚህ ሸዋን ፕላቱ እነዚህ ከፍ ያሉ ቦታዎች በተለያየ አቅጣጫ ወይም ደግሞ በኦል ዳይሬክሽን ባይ ዘ ትሪቡታሪስ ኦፍ አባይ የአባይ የኦሞና የአዋሽ ወንዝ ገባሪ ወንዞች አሉ። ስለዚህ የእነዚህ ገባሪዎች ወንዞች ከሸዋን ፕላቱ ነው የሚነሱት። the highest mountain in the ሸዋን ፕላቱ is በሸዋን ፕላቱ ውስጥ ትልቁ ማውንቴን ማውንት አቡዬ ሜዳ ነው የሚባለው ከ4000 ሜትር ነው አባሲ ሌቨል ኖርዘርን ሸዋ ውስጥ ነው የሚገኘው። ማውንት ጉራጌ እንደ ሳውዝ is 3721 ሜትርስ ሃይ ነው ማለት ነው። ትልቁ ማውንት አቡዬ ሜዳ ነው 4000 ሜትር ነው በሰሜናዊ ሸዋ የሚገኝ ነው። ማውንት ጉራጌ ደግሞ በደቡባዊ በኩል 3721 ሜትር ከፍታ አለው ማለት ነው። ሳውዝ ዌስተርን ሃይላንድ ስንመለከት ደቡብ ምዕራባዊ ሃይላንዶችን ስንመለከት this physiographic subdivision consists of the highlands of ወለጋ፣ ኢሉባቦር፣ ጅማ፣ ከፋ፣ ጋሞ and ጎፋ። እነዚህ ደቡብ ምዕራባዊ ሃይላንዶች የሚባሉት ወለጋ፣ ኢሉባቦር፣ ጅማ፣ ከፋ፣ ጋሞና ጎፋን ሃይላንዶች የሚያካትቱ ናቸው ማለት ነው። and this region is separated from the adjacent highlands by the Abai and Omo river valleys. ይሄኛው ሪጅን ወይ ይሄኛው ክፍል በሱ ዙሪያ ካሉ ሃይላንዶች በአባይና በኦሞ ወንዞች ተከፍሏል ማለት ነው። it extends from the Abai gorge in the north to the Kenya border and ጨው ባህር in the south. it accounts for 22.7% of the area of the region. አጠቃላይ የዌስተርን ሃይላንድ ውስጥ 22.7% የሚሆነውን የሚይዘው ይሄ ሳውዝ ዌስተርን ሃይላንድ ነው። ይሄ ሳውዝ ዌስተርን ሃይላንድ ደግሞ እስከ በሰሜናዊ በኩል እስከ ኬንያ ድረስ ኤክስቴንድ ያደርጋል። በደቡባዊ በኩል ደግሞ እስከ ጨው ባህር ድረስ ያለውን ቦታ ይይዛል። 22% የሚሆነውን ቶታሊ የዌስተርን ሃይላንድ ከቨር ያደርጋል። the region is the second largest in the western highland. በዌስተርን ሃይላንድ ውስጥ ሁለተኛው ትልቁ ሳውዝ ዌስተርን ሃይላንድ የሚሆነው about 70% of its area lies within 1000 up to 2000 meters altitude. እንግዲህ ትልቁ ምንድነው ብለናል? ኖርዝ ሴንትራል ማሲፍ ነው አይደለ? the largest የሚባለው ኖርዝ ሴንትራል ማሲፍ ነው። ከኖርዝ ሴንትራል ማሲፍ በመቀጠል ሁለተኛው ማን ነው? ሳውዝ ዌስተርን ሃይላንድ ነው። ሳውዝ ዌስተርን ሃይላንድ ነው። ስለዚህ ሳውዝ ዌስተርን ሃይላንድ ዘ ሰከንድ ላርጀስት ነው ኔክስት ቱ ኖርዝ ሸዋን ማሲፍ።
በመቀጠል ደግሞ 70% የሚሆነው የዚህ ኤሪያ ከ1000 እስከ 2000 ሜትር አልቲቲዩድ አላቸው። ያ ማለት ሎወር ሃይላንድ ናቸው ማለት ነው። ሳውዝ ዌስተርን ፕላቱ ኢዝ ዘ ዌተስት ኢን ኢትዮጵያ። በኢትዮጵያ ቀዝቃዛው የሚባለው ሪጅን ሳውዝ ዌስተርን ወይም ደግሞ ደቡብ ምዕራባዊ ፓርት ነው ማለት ነው። በኢትዮጵያ ውስጥ በጣም ዘ ዌተስት የሚባሉት ኢት ኢዝ ድሬንድ ባይ ዳቡስ፣ ደዴሳ ትሪቡታሪስ ኦፍ አባይ፣ ባሮ፣ አቆቦ ኤንድ ጊቤ ወይም ደግሞ ኦሞ ሪቨርስ። እንግዲህ ድሬን የሚያደርጉት ወንዞች ስንመለከት ዳቡስ እና ደዴሳ የሚባሉት የአባይ ገባሪ ወንዞች፣ ባሮ፣ አቆቦ እና ጊቤ ወይም ደግሞ ኦሞ ድሬን ያደርጉታል ማለት ነው ይህን ሪጅን። ጉጌ ማውንቴን ዊዝ ሄይት ኦፍ 4200 ሜትር above sea level is the highest peak in this physiographic subdivision። በሳውዝ ዌስተርን ኢትዮጵያ ሃይስት ፒክ ማውንቴን ፒክ ያለው ጉጌ ማውንቴን ይሆናል ማለት ነው። 4200 ሜትር ከፍታ አለው። በመቀጠል ዌስተርን ሎውላንድ እንመለከታለን። ነገር ግን ይሄኛው ቪዲዮ ረዝሟል። ዌስተርን ሎውላንድ እና የሚቀጥለውን ፓርት በፓርት 2 የምሰራላችሁ ይሆናል። ቻፕተር 3 ፓርት 2 ጠብቁ። በሱ የምሰራላችሁ ይሆናል። ለዛሬ እዚህ ጋር እናብቃ። ሲበዛም ብዙም ለመሸምደር ወይ ለመያዝ ስለማይመች በቀጣይ ቪዲዮ የምሰራላችሁ ይሆናል። ለዛሬ ይሄን ይመስላል። ጥያቄ፣ አስተያየት፣ ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ስለተከታተላችሁ አመሰግናለሁ። ባይ